ሰላም የአርጂና ቴመን ተከታታዮች እንዲሁም ደግሞ የስፖርት አፍቃሪያን እንደምንከረማችሁልን። ሳምንቱ ጥሩ እንደነበረ አንጠራጠርም። በዛሬው ዕለት ደግሞ ወደ እናንተ በተለመደው መልኩ ስለ ሻምፒዮንስ ሊግ ልናነሳላችሁ፣ ስለ አርሰናል ልናነሳላችሁ ወደናል። ፕሮግራማችንን አብራችሁን ሆናችሁ ስለምትከታተሉ ከወዲሁ ግብዣችን እናቀርባለን። ላይክና ሰብስክራይብ እያደረጋችሁ እንዲሁ ገንቢ አስተያየቶቻችሁን በኮሜንት ሴክሽናችን ስር እያስቀመጣችሁ ከኛ ጋር ቤተሰብ የሆናችሁ ቆይታ እንድታደርጉ ከወዲሁ ግብዣችን እናቀርባለን። በዛሬው ጉዳያችን የምናነሳው ስለ አርሰናልና ሻምፒዮንስ ሊግ ነው። በተለይ ሻምፒዮንስ ሊግ ፎርማቱ ከተስተካከለ በኋላ በሊግ ፎርማት መደረግ ከጀመረ በኋላ በባለፈው ዓመት ፒኤስጂን ሻምፒዮን አድርጎ ማጠናቀቁ መጨረሱ ይታወቃል። በዚህኛው ሲዝን ደግሞ ሁለተኛ ሲዝን ነው በሊግ ፎርማት ሻምፒዮንስ ሊግ በሚጀምርበት ማለት ነው እና ከዚህ ጋር ተያይዞ ጥሩ የሆኑ ክለቦችን በጊዜ በጣም ብዙ ክለቦችን ያገናኛል። ልክ እንደ ቼልሲ እና ባየር ሙኒክን የመሳሰሉ ጨዋታዎችን የምንመለከትበት አጋጣሚ አለ። ባርሰሎና እንዲሁ ከኒውካስል የሚያደርገው ጨዋታ እንዲሁ የሚጠበቅ ነው። አርሰናል ከቢልባው ነው የሚጫወተው። ግን እንደዚህ አይነት ጨዋታዎችን የምንመለከትባቸው አጋጣሚዎች አሉ። ገና ሲጀምር ብዙ ጥሩ ግጥሚያዎች ይጠብቁናል። አሁን አርሰናል ከአትሌቲኮ ማድሪድ እንዲሁ ከኢንተር ሚላን ይጫወታል እና ብዙ እንደዚህ አይነት ግጥሚያዎች ማንቸስተር ሲቲ ከሪያል ማድሪድ ይጫወታል። ያው ሐሙስ ዕለት ከናፖሊ እንደሚጫወት ይታወቃል። በዚህኛው መርሃ ግብር ገና በመጀመሪያው ዙር ማለት ነው እና ሻምፒዮንስ ሊግ ተመልሷል። ከዚህም ጋር ተያይዞ አርሰናል ወደ ስፔን ተጉዟል ማለት ነው። ትላንትና ልምምዳቸውን ካደረጉ በኋላ የሚኬል አርቴታው ቡድን ወደ ስፔን ተጉዟል። ሳን ማሜስ ላይ የሚደረግ ጨዋታ ነው። ያው ሳን ሰባስቲያን አካባቢ ያለ ቡድን ነው አትሌቲክ ቢልባኦ ወይም ደግሞ ከአትሌቲክ ቢልባኦ ጋር እዛው አካባቢ ላይ ሪያል ሶሴዳድ አለ እና ራሱ ሚኬል አርቴታም እዛ እንደተጫወተ ይታወቃል። የነ ሚኬል ሜሪኖ፣ ማርቲን ኦዴጋርድ እንዲሁ ማርቲን ዙቢሜንዲም እዛ የተጫወቱ ተጫዋቾች እንደሆኑ ይታወቃል እና ፋሚሊየር የሆነ አካባቢ ነው። ሚኬል አርቴታ ቤተሰብ ራሱ እናት አባቱ ወላጆቹ እዛው አካባቢ ስለሚኖሩ ጨዋታውን ይከታተላሉ ተብሎ ነው የሚጠበቀው። እዛው አካባቢ ተወላጅ ስለሆኑ ማለት ነው እና እንደዚህ አይነት ባክግራውንድ ወዳለበት አካባቢ ነው አርሰናል ጉዞውን የሚያደርገው ማለት ነው እና በትላንትናውም ከጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ አርሰናል እንዴት ትልቅ ቡድን ሆኖ ነገር ግን ዋንጫውን ያላሳካ ቡድን እንደሆነ ትናንትናም ሲያነሳ ነበር። በተለይ ከዚህ በፊትም አርሰናል ዋንጫውን ለማሳካት በጣም ተቃርቦ ነበር። በተለይ የቪንገሩ የ2006 የአውሮፓ ሻምፒዮንስ ሊግ ፍጻሜ ከባርሴሎና ጋር እንደዛ ሌማንን በቀይ ካርድ ያጡበት እንዲሁ የተለያየ ሮለር ኮስተር የነበረበት ጨዋታ እስከ 80 ደቂቃ ድረስ አርሰናል እየመራ የነበረበት ጨዋታ ባርሴሎና የኋላ ዴፍሌክት ባደረገች ኳስ ግብ የተቆጠረበት የሁሉም ተጫዋቾች የአርሰናል ተጫዋቾች ቁጭት የነበረበት አርሰናል ኢንቪንሲብል ከሆነ በኋላ ከሁለት ዓመት በኋላ የተደረገ ጨዋታ ነው። በተለይ ከፍጻሜው ጨዋታ ይልቅ እንደው ከቪያሪያል ጋር የነበረው የጥላ ማለፍ ጨዋታ ሪኬልሜ ፔናልቲ የሳቱበት የጥሎ ማለፍ ጨዋታ በጣም ጥሩ አጋጣሚ ነው የነበረው። በባከኑ ደቂቃዎች የተገኙ ድሎች ነበሩ። ሌማን ራሱ ፔናልቲ ሴቭ ማድረግ ነበረበት። አርሰናል የሚወድቅበት የሚመስልበት አይነት የጥሎ ማለፍ ጨዋታ ነበረ ጨዋታው እና ለዋንጫ የቀረበበት አካሄድ የዛኛው በጣም ልብ የሚሰቅል አይነት አካሄድ ነበረ። በዛው ሲዝን ነበረ ሚላንን የመሳሰሉ ቡድኖችን ዩቬን ጥሎ ማለፍ የቻለው። በአውሮፓ ላይ ብዙም አርሰን ቬንገር እንደዚሁ ጥሩ ጊዜን ማሳለፍ አልቻሉም። በአውሮፓ ትሮፊ መጀመሪያ አውሮፓን ካፕ በሚባልበት ጊዜ ያው አርሰናል ሻምፒዮን እንደሆነ ይታወቃል ጋላታሳራይን በፍጻሜ ጨዋታ በማሸነፍ። ነገር ግን በሻምፒዮንስ ሊግ እንደ አጠቃላይ በአውሮፓ ውድድሮች ላይ በጣም እንደሚቸገሩ ይታወቃል። እንደውም ከዚህ በፊት በኢንቪንሲብል ሲዝናቸውም እንደዚሁ ያነሳሉ እና ከቼልሲ ጋር በነበራቸው የጥሎ ማለፍ ጨዋታ
በካራባው ካፕ ከሻምፒዮንስ ሊግ በፊት በነበራቸው ካራባው ካፕ ጨዋታ ላይ ኖርማል ቤስት ኢሌቭናቸውን ነበረ ማሰለፍ የቻሉት እና ያም ቤስት ኢሌቭን ፋቲግ እና ድክመት ይታይበት ነበር እና ያንን የካራባው ካፕን ወይም ደግሞ የሊግ ካፕን ቤስት ኢሌቭን መልሰው ደግሞ በሻምፒዮንስ ሊግ መልሰው አመጡት እና በፍጹም ከቼልሲ ጋር የነበራቸው ጥሎ ማለፍ ነበር። በአንድ ወቅት በሰጡት ጋዜጣዊ መግለጫ ላይ ነው ወይም ደግሞ ቃለ ምልልስ ላይ ነበር ይህንን አንስተው ሲያወሩ የነበሩት እና ያንን በፍጹም መቋቋም አልቻሉም ነበር እና ቡድኑ እንደውም ግብ ተቆጥሮባቸው በዛው ጨዋታ ላይ ኖካውት ሆነው ነበር አርሰናል ራሱ እና ምን ያህል የስኳድ ጥልቀት እንዳልነበረው ለማንሳት ስለፈለግን ይህንን ያነሳውላችሁ ማለት ነው እና የስኳድ ጥልቀት ባለመኖሩ ምክንያት ብዙ ጊዜ አርሰናል በእንደዚህ አይነት የካፕ ውድድሮች ላይ በጣም ስትራግል ያደርጋል። በተለይ በሻምፒዮንስ ሊግ እና በአውሮፓ ውድድሮች ላይ ማለት ነው እና ከዚህም ጋር ተያይዞ ሚኬል አርቴታም በትናንትናው ጋዜጣዊ መግለጫ ላይ ይህንኑ ሲያነሳ ነበር። አንዳንድ ጊዜ 7 አንዳንድ ጊዜ 8 አንዳንድ ጊዜ 9 ጊዜ ይሞከራል። ነገር ግን ወይ አንድ ጊዜ ወይ 2 ጊዜ ነው ቡድኖች ይህንን ሻምፒዮንስ ሊግ የሚባለውን ዋንጫ የሚያሳኩት። ከምታሳኩት ጊዜ በላይ ትወድቃላችሁ ብሎ ነበር በትናንትናው ጋዜጣዊ መግለጫ ላይ ስለ ሻምፒዮንስ ሊግ ሲያነሳ የነበረው ማለት ነው እና በጣም ብዙ ጊዜ ይሞከራል፣ ግን ለማሸነፍ ያለው ቻንስ ወይ አንድ ነው ወይ 2 ነው። ያው ጃንቶች አሉ፣ የሻምፒዮንስ ሊግ ጃንቶች ልክ እንደ ሪያል ማድሪድ፣ ኤሲ ሚላን፣ ባየር ሙኒክ የመሳሰሉ ወይ ደግሞ ሊቨርፑል ወይ ደግሞ ማንቸስተር ዩናይትድ፣ ባርሴሎና የመሳሰሉ ጃንቶች አሉ። ነገር ግን ከቅርብ ጊዜ በኋላ እንደ ቼልሲ፣ ማንቸስተር ሲቲ እንዲሁ ደግሞ ፓሪስ ሴን ዠርሜን በባለፈው ዓመት እንደዚሁ ዋንጫውን ማሳካት የቻሉ ቡድኖች ናቸው። ያው ቤኔፊካም ዋንጫውን ማሳካት ችለዋል። ኖቲንጋም ፎረስት፣ አስቶን ቪላን የመሳሰሉ አያክስ፣ ፒኤስቪ አይንዶቨን፣ ፌኖርድን ሳይቀር ይህንን ሻምፒዮንስ ሊግ ካሳኩ ቡድኖች መካከል የሚጠቀሱ ናቸው። ነገር ግን ጃያንት ከሚባሉት ደግሞ በጣም ትላልቅ ከሚባሉ ደግሞ ክለቦች መካከል አርሰናል ይህንን ሻምፒዮንስ ሊግ አውሮፓ ላይ የሚገኙ ዋንጫዎችን ያላሳካ ቡድን ነው የሚሆነው ማለት ነው። ትናንትና ይህንኑ አያይዞ ሚኬል አርቴታ ስለዚህም ሲያነሳ ነበር። በተለይ ዋንጫውን ማሳካት ሃንገር ወይም ደግሞ ያ ኢነርጂ የሚመጣው ባለማሳካታችን ነው። ሁሌም በጣም ቤስት ላይ መሆን አለብን። በጣም ትናንሾቹ ነገሮች ወይም ደግሞ በጣም ሊትል ዲቴልስ ማተር ያደርጋሉ ብሎ ነበር እሱ ራሱ ሲያነሳ የነበረው እና በጣም ዴሊኬት የሆነ ፉክክር ነው ብሎ ነበር ሲያነሳ የነበረው። በባለፈው ሲዝን አርሰናል እስከ ኳርተር ፋይናል ደርሶ ነበረ ከፒኤስጂ ጋር ለዋንጫ ለማለፍ ተፋልሞ ነበር። ነገር ግን ያው በኤሚሬትሱ ጨዋታ ሁላችንም እንደምናስታውሰው 1-0 ተረታ። እንዲሁ ደግሞ በፓሪስ ሴን ዠርሜን በነበረው ግጥሚያ ላይ 2-1 ጨዋታው መጠናቀቅ ቻለ እና አርሰናል መውደቅ ቻለ ማለት ፒኤስጂ ለዋንጫ ወይም ለፍጻሜ ማለፍ ቻለ ማለት ነው እና በፍጻሜውም ፒኤስጂ ምን ያህል ትልቅ ቡድን እንደሆነ ያስመለከተበት የፍጻሜ ጨዋታ ነበር የተመለከትነው። 5 ግቦች የተቆጠሩበት የፍጻሜ ጨዋታ ነበር። ከ1955 በኋላ በጣም ብዙ ግብ የተቆጠረበት የፍጻሜ ጨዋታ ነበር። ወይም ደግሞ አሸናፊው ቡድን 5 ጎል ያስቆጠረበት የፍጻሜ ጨዋታ ነበር እና በጣም ትልቅ ቡድን እንደሆነ ያስመለከተበት ነበር። ነገር ግን አርሰናል በባለፈው ዓመትም እንደዚህ ኢንጁሪ ወይም ደግሞ ይሄ ጉዳት በጣም ያስቸገረው ዓመት ነበር። በፒኤስጂው ኳርተር ፋይናል ያለ አጥቂ ነበረ ሲጫወት የነበረው፣ በሜክሺፍት ነበረ። የ9 ቁጥር ሚናውን ሚኬል ሜሪኖ ነበረ ሲመራ የነበረው። በግራ መስመር ተከላካይነት ማይልስ ሉዊስ ስኬሊ ነበር የጀመረው። በግራ መስመር ላይ ቋሚ 11 ውስጥ ሲገኝ የነበረው ጋብሪኤል ተጎድቶ እንዲሁ ያኮብ ኪቪዮር ነበረ እንዲሁ በግራ መስመር ተከላካይነት መጀመር የቻለው። ዩሪያን ቲምበር ጨዋታውን ለመጨረስ እንዴት ስትራግል እንዳደረገ ከጨዋታው በኋላ በሰጠው ቃለ ምልልስ ላይ እንደዚሁ ሲናገር ነበር። ከዛ በኋላ እኮ ሰርጀሪ አድርጓል እኮ ዩሪያን ቲምበር። በጣም የተቸገረውን አርሰናል ነበር የተመለከትነው። በመጀመሪያው ጨዋታ እንዲሁ ቶማስ ፓርቴ በቢጫ ካርድ እንዲሁ
ዲፌንሲቭ ሚናው ላይ አልተገኘም ነበረ። በጣም ብዙ ለውጦች ነበሩ በአርሰናል በኩል። ካይ ሃቨርስ ተጎድቶ ነበረ። ጋብርኤል ሱስ እንደዚሁ ጉዳት ላይ ነበረ። ሳካ ፊት ያልሆነበት በጣም ብዙ ኢሾዎች የተነሱበት አይነት አርሰናል ነበረ። በባለፈው ኳርተር ፋይናል ላይ የደረሰው አርሰናል የሪያል ማድሪዱን ጨዋታ የነበረው ላይ አርሰናል ራሱ እንደዚሁ በጣም የተቸገረውን አርሰናል ነበር የተመለከትነው። በተለይ በጉዳት ማለት ነው። ነገር ግን ያው ጨዋታው እንዴት እንዳሳከው ሁላችንም ተመልክተናል። በኤሜሬትሱ ግጥሚያ 3-0 በጣም ትልቅ ድል ነበር። ከዚህ ጋር እያይዘንም ከስፔን ክለቦች ጋር በተጋጠመበት አርሰናል በአጠቃላይ ወደ 6-7 ጊዜ የስፔን ክለቦችን ማሸነፍ ችሏል። የዛሬውን ጨዋታ የሚያሸንፍ ከሆነ ማለት ነው እና ይህም ሌላ አዲስ ሪከርድ ሆኖ መመዝገብ የሚችል ዜና ነው የሚሆነው በአርሰናል በኩል ማለት ነው። እና ከጉዳት ጋር አያይዘን ሳናነሳ ማለፍ የምንፈልገው ነገር እንደዚሁ ጋብርኤል ሱስ ካይ ሃቨርስ ሰርጀሪ አድርገው ማገገሚያ ላይ እንዳሉ ይታወቃል። ነገር ግን ቤን ዋይት፣ ቡካዮ ሳካ እና ማርቲን ኦዴጋርድ እንዲሁ ከቡድኑ ጋር አንድ ላይ ወደ ስፔን ያልተጓዙ ተጫዋቾች ናቸው። አርሰናል ያው በክረምቱ ብዙ ተጫዋቾችን እንዳስፈረመ ይታወቃል። ስኳዱም ምን ያህል ጥሩ እንደሆነ ባለፈውም ጨዋታ በኖቲንጋሙ ጨዋታ ምንም ሳይቸገር ነበረ። ዊሊያም ሳሊባ ያልነበረበት፣ ማርቲን ኦዴጋርድ እንዲሁ በትከሻ ጉዳት በሊድሱ በገጠመው ትከሻ ጉዳት እንደዚሁ ጨዋታው ላይ ያልተሳተፈበት፣ እንዲሁ ቡካዮ ሳካም በጨዋታው ላይ ያልተሳተፈበት፣ ዴክላን ራይስን ሳይቀር ረስት የሰጠበት ወይም ደግሞ እረፍት የሰጠበት ነበር። ከቅያሪ ወንበር ላይ አንስቶ ነበረ ሚኬል አርቴታ ዴክላን ራይስን ማጫወት የቻለው ማለት ነው። ስለዚህ ምን ያህል ስኳዱ ጥሩ እንደሆነ ያስመለከተበት ግጥሚያ ነበር የባለፈው የኖቲንጋም ፎረስቱ ጨዋታ። አሁን ደግሞ በዚህኛው ጨዋታ ምን ያህል ተጫዋቾቹን ሬስት ያደርጋል የሚለው ደግሞ የሚጠበቅ ነው የሚሆነው። አርሰናል ወደ ስፔን ተጉዞ ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ ተጠባቂ ነው የሚሆነው። ይህንንም ጨዋታ እንድትከታተሉ ከወዲሁ ግብዣችን እናቀርባለን። ለዛሬ ይዘንላችሁ የመጣ ነው ይሄን ነበር። ስለተከታተላችሁን ከልብ እናመሰግናለን።